ኢትዮጵያ የለዚያች ገነት ለዚያች እናት ወይ ግደልላት ወይ ሙትላት Thank you.
ደጃዝማች ኩመር ሰመተር እስከ ንጉሥ አባ ጅፋር እስከ ሉላ አባ ነጋ የጦሩ አለንጋ የሚኒልክ ጎራዴው ነደደ፣ ሰራዊት አበደ። ከመናገሻው እንጦጦ ሸዋ እስከ አድዋ ድል ጽዋ የሚዬ ሰልፈኛ የእቴጌ እግረኛ ጦር ፈረሰኛ ነፍጠኛ መድፈኛ የጳጳስ ቡራኬ በአቡነ ማቴዎስ ከመናገሻው ታቦት ቅዱስ ጊዮርጊስ እስከ ድንባሮ ማርያም ዘማች ታቦት ሲገሰግስ ከርክርልኝ ከርክረው ግረፍልኝ ክራሩ ከፊት አውራሪ ገበየው ተክሌ እስከ ፊት አውራሪ ጌጃ ጋር ዋጋሌ ደጃዝማች ባልቻ አባ ጉራቻ ባልቻ አባ ነፍሶ መድፉን አገላባጭ ዲቡን አንተርሶ ከርክረው ክራሩን ከርክረው ከራስ ሚካኤል እስከ ቢትወደድ ገብርኤል ከራስ መኮንን እስከ ቢትወደድ አጥናፌ ለቤዛ ክፍዋን ከራስ ወሊ ብጡል እስከ ዋቅሹም ቧንቡል ከደጃዝማች ከቀኛዝማች መኮንን እስከ ግራዝማች ባንቲ ተወርዋሪ ደጀን ከራስ መንገሻ ዮሐንስ እስከ ራስ ሀጎስ ከንጉሥ ተክለ ሃይማኖት እስከ ራስ ወልደ ጊዮርጊስ ከራስ ዳርጌ እስከ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ ከቱርክ ፓሻምሬ እስከ በጅሮንድ ከተማ የጦሩ ገበሬ ከራስ መንገሻ ጉግሳ እስከ ደጃዝማች ወልዴ አንበሳ ከቀኛዝማች ተክለ ጊዮርጊስ እስከ ደጃዝማች ዳምጦ ከተማ ድረስ ከአዝማሪ ጣዲቅ የመነኑ እስከ አዝማሪ ሐሰን አማኑ ከደጃዝማች ተሰማ ናደው እስከ ሊቀ መኳስ አድነው ከሊቀ መኳስ አባተ ቧያለው እስከ ሚያ አባዳኛው መድፉን በሜዳ መድፉን በገደል አንከባለለው መድፉን ባፉ ላይ መድፉን እንደሰው አጎራረሰው ከሚያ አባዳኛው እስከ እቴጌ ጣይቱ ሰይፍ ዘክሌ አፉ ዋፎቱ ከአመፀኛው ዋሻ እስከ አምባላጌ ተራራ ጋሻ ከሸዋ እምብርት መናገሻ እስከ አድዋ ሰገነት ትከሻ ከመቀሌ አምባላጌ ከሶሎዳ ተራራ ግርጌ ከማይጨው ይስማ ንጉሥ ካንኮበር ሜዳ ራስጌ የቴዎድሮስ ቅምጥል እምያ አንዳርጌ የቴዎድሮስ ቅምጥል እምያ አንዳርጌ ከራስ ደጀን ድፍን በጌ ምድር እስከ ጎጃሙ መልካሙ ምድር ደረቱን ለጦር እግሩን ለጠጠር የኢትዮጵያ ገበሬ ሰራዊት ዘመተ ሐሞቱን በካሻ በጦሩ ከተተ ከርክረው ክራሩን ከርክርልኝ የጋሻውን እምብርት መሬቱን እያጣቀሰ በጊዮርጊስ ፈረስ በአባዳኛው ፈረስ ሰማይ ደርሶ ምድር ደርሶ ሰማይ እየገሰገሱ ወራሪ ጥልያን አንገቱን ደረቱን ቆርሰው ደመሰሱ። ቼበለው በልልኝ ማን ቼበለው ኑርልኝ መልካሙ ግባልኝ ማን ቼበለው በልልኝ የሸዋ የምንጃር የሰላሌ አንኮበር የሶማሌ ኡጋዴን የሐረር ከራዩ አፋር የጅማ የወለጋ የከፋ ከፋለ የሉባቡር የጋምቤላ የሼህ ሆጀሌ የጎጃም የበጌ ምድር የወሎ የትግራይ ላስታ የአሩሲ ባሌ ቦረና የወላይታ የሀዲያ የጉራጌ የሲዳማ የከምባታ በምስራቅ በምዕራብ በሰሜን በደቡብ አባበዝብዝ አባነጋ አባገስግስ አባጠና አባነፍሶ አባጎራው አባበዝብዝ አባነጋ አባነግስ አባገስግስ አባጠና አባነፍሶ አባጎራው አባስበር አባገስጥ አባግሻ አባጉራቻ አባቃኛው አባፈርዳ አባሻንቆ አባይትረፍ አባዳኛው አባብያ የሀገር አባት አባዳኛው አባብያ የሀገር አባት አባዳኛው ቼበለው በልልኝ ማን ሸማ ደምቆ ጋሻ ጣምሮ እስከ ወገቡ ሰብቆ እንደ መናብርት ኃይላት ገዝፎ ታጥቆ እርሳስ ዝናሩን ከትከሻው አዛምዶ የወገቡን ድቅድቅ አዋዶ ጀግና ከጀግና ሲዋደድ የአምላኩ የቅርብ ዘመድ ይመስል ነበር አለኝ። ጀግናው ሲንጎራደድ አረማመዱ የሳት ሰደድ ከእግር እስከ ራሱ በአንበሳ ጎፈር የተሸለመ ልብሱ ባለወርቅ መቃብር ፈረሱ ንቅሳቱ ጊዮርጊስ ጠልሰም ነው አልባሱ እስከ ሰራዊቱ የሚየሞገሱ ነጭ ነው ፈረሱ ቀይ ነው እርሳሱ ነጭ ነው ፈረሱ ቀይ ነው እርሳሱ
ሰማይ ላይ ጣይቱ ስትፋጭ ምኒልክ ይስቃል፣ ያልገባው ያለቅሳል። ከነገስታት ካባ ከዘውዳቸው መሃል ትጠራለች ሚስቱ እቴጌ ጣይቱ የጎኑ ባለሟል። እስቲ አገር ጥሩ ጀግናን ጠይቁ የጎኑ ባለሟል ትጠራለች ሚስቱ። እስቲ አገር ጥሩ እስቲ ጀግና ጥሩ መሬቷን ጠይቁ ስንቶች ተሰውሏት ለክብሯ ወደቁ። ዙፋናቸው አዋረዳቸው የተዋረዱትንም ከፍ 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 አደረጋቸው። ኃይሉን ለሰጠኸኝ ድሉን ለሰጠኸኝ ምኒልክ ሐመልማል ጣይቱ ነበልባል ለምልማ ስትታይ ለብልባ ፈጀችው ለብልባ ስትታይ ለምልማ ታየችው። ባድዋ ሰማይ ላይ ጣይቱ ስትፋጭ በጦቢያ ሰማይ ላይ ጣይቱ ስትፋጭ ምኒልክ ይስቃል፣ ያልገባው ያለቅሳል። አመሰግናለሁ። አመሰግናለሁ። ታዲያ በሞታቸው ዕለት ከደጅ የመጣች ባዝራ ቤት የወልዳ ድንጉላ ጥላዋ ከኔ ጥላ አልፎ እጅግ ረዝሟ ጠላ በእጅህ አቅፈሃልና የወርቅ አርኮት ወራሽ አንተ ነህ ኃይለ መለኮት ከደጃፍ የመጣችውን ባዝራ ከደጃፍ የመጣችውም ገረድ ወልዳልሃለችና ወንድ ህልሜም ግልጥ ትርጉሙም ትክክል እና ስሙንም ምኒልክ በል ብለው የተናዘዙት ቃል ቴዎድሮስ ትግራይ፣ አማራ፣ ወሎ ሳይትን አስገብረው ንጉሥ ኃይለ መለኮትን ሊያስገብሩ ወደ ሸዋ ወረዱ። የኢትዮጵያ ንጉሠ ነገሥት ከአውሮፓ መንግስት በኩል የሚያደርጋቸውን ማንኛውንም ግንኙነቶች በጣሊያን መንግስት በኩል ብቻ ማድረግ ይኖርበታል ይላል። አማርኛ ትርጉሙ ደግሞ የኢትዮጵያ መንግስት ፈቅዶ የሆነ እንደሆነ ግንኙነቶችን በጣሊያን መንግስት በኩል ማካሄድ ይችላል ይላል። ፈረንሳይኛ ትርጉሙ ግን የኢትዮጵያ ንጉሠ ነገሥት ጥገኝነቱን ተግባር ላይ እየዋለ ግንኙነቶችን በሙሉ በጣሊያን መንግስት በኩል ያካሂዳል ይላል። ይኸው ነው ፍቹ። እንግዲያውስ ጸሐፌ ትእዛዝ የጣሊያኑ ቆንጽል ሊሞግተን ነውና የሚመጣው የእሱን ወንበር አንሱት፣ ቁሞ ይሟግት፣ አቃቤ ጉባኤ ይሰየም፣ ባለሟሎችና እንግዶችን ማስገቧቸው። የጣሊያን መንግስትና የንጉሥ እምቤርቶ ተወካይ ኮንታንቶሎኒ ይግቡ ተብለዋል። እሺ አሳልፈኝ አንተ። እሺ ግርማዊ ጃንሆይ ነገስታትም ወበቴ የባልደረቦቼ እግዚአብሔር ያሳዩ የቆንሲል ስራዬን ለባልደረቦቼ ለኮንቲ ሰላም ብሊና ለዶክተር ሊዮፖልድ ትራፖርት አስረክቤ ወደ ሮም እንድመለስ ተነግሮኛል እና የስንብት ደብዳቤ እንዳቀርብ ይፈቀድልኝ ጃንሆይ። እሱ መቼ አሳሰብ? አንተን ካሳሰበ ዘንዳ ተማክረን መልሱን እናሳውቃለን። ኮንታንቶሎኒ የአንቀጽ 17 ጉዳይ ለአንተ ሽልማትን ለእኛ ደግሞ ለትውልድ የሚተርፍ ዕዳ እንደሚያሸክማጠው ነው። ግርማዊ ጃንሆይ ይሄ ዮሴፍ የተባለ አሳማ ነው ያሳሳተኝ። እርስዎ ግርማዊ ጃንሆይ ከ3 ዓመት በፊት አይነሳ ያሉትን አንስቶ አሳስቶ ተርጉሞ ጉድ የሰራን ይሱ አንተ ማን አባ ፈቅዶልህ ነው እንደዚህ ያደረገው? ስማ አንተ ተኩላ
አስከሬን ለመምታት ማን መምሰጥ እሱን መታ ማለት እኔን ፀሐይቱን መታ ማለት እንደሆነ አታውቅም። ይመበቴ አስከሬነቱ አስቀድሞ ለእኔ ነው። ከምጽዋ የመጣ የቅኝ ግዛታችን ተገዢ ነው። የኢትዮጵያ ሕዝብ በአንድ ኢትዮጵያ ዣንጥላ የተከለለ አካሉ አካሌ ደሜ ደሙ መሆኑን በደንብ ጠንቅቀህ ማወቅ አለብህ። ትርፍ ነገሩን ተወውና አለቃ ዮሴፍ ስህተት የለበት። በአገር ፊት በችሎት መሃል የተናገርከውን ቃል ነው በአማርኛ ያሰፈረው። እውነት ነው። ከምትቆርጥበት ቆርጠና ቀጥለህ በጣሊያን ትርጉም የቀላቀልከውን የሐሰት ትርክትህን ማን እንዲያስተካክልልህ ነው የምትጠብቀው? ጠብቀኝ። አማርኛ ላይ አለ የምትለው ስህተት ካለ ሰነዱን ይዘህ ማየት ትችላለህ። ፊት አውራሪ እንዴ! እኔ እኮ አማርኛ አላውቅም። አውቃለሁ አንብቤ ተረድቻለሁ ብለህ አይደለም የፈረምክበት ነው ወይስ አማርኛን ወደ ጣሊያንኛ ስትተረጉመው ያሰኛል ቃል ይደልከዋል? ግርማዊት እመቤቴ የጣሊያንኛውን ትርጉም ከተጠራጠራችሁ ለምን የፈረንሳይኛውን ትርጉም አታጤኑትም ታዲያ? ኮንታንቶሎኒ አንተ የእኛን አማርኛ ማወቅ እንደ ኮንታንቶሎኒ ኢትዮጵያ የጣሊያን መንግስት ጥገኛ ለመሆኗን የጣሊያን መንግስት ያሳውቃል ብለህ ብትጽፍ አይሻልም? ፊት አውራሪ የኢትዮጵያ መንግስት ከጣሊያን መንግስት ጋር የጦር ሰበብ ከመፈለግ በትርጉም ሲንኩል ከማመካኘት በቀጥታ ወደ ጦርነት እንግባ ማለት ይገላል። እሱንስ ቢሆን ማን ይፈራል? መስሎ ነው እንጂ የኢትዮጵያን ሕዝብ ታውቀው ነው። ለሀገሩ መሞት ማለት ለሀበሻ ጌጡ ነው። እግሩን ለጠጠር ጀረቱን ለጦር ሰጥቶ ሀገሩን የማይጠብቅ አንድም ኢትዮጵያ ያለ እንዳይመስልን። እሺ ይረጋጉ። ግርማዊ ጃንሆይ የአንቀጽ 17ን ስህተት እኮ በሌላ አዲስ ማሻሻያ አንቀጽ መተካት እንችላለን። እርስዎ ከፈቀዱልኝ ምናልባት የኢትዮጵያ መንግስት ጥገኝነት ብትፈልግ እንኳን የጣሊያንን መንግስት እንጂ ሌላ አትመርጥም በሚል ቢተካ ይበቃል። ኮንታንቶሎኒ እኛ የራሳችንን መልስ እናረቃለን። እናንተ ደግሞ የራሳችሁ እንደ ፍጥርጥራችሁ አርቁ። ካሁን በኋላ ግን በእኛ ጉዳይ ጣልቃ እየገባችሁ እናውቅላችኋለን አትበሉ። ፊት አውራሪ አልተረዱኝም። አሁንም ማነው ግርማዊ ጃንሆይ አልተረዱኝም። ይበቃል። ወዲያውን ከፊት የዞር በል ነው። ግርማዊ ጃንሆይ ኮንታንቶሎኒ ምን ትጠብቃለህ? ውጣ ተባልክ እኮ። እሺ ማሰብ አለብኝ። አዎ ግርማዊ ጃንሆይ እንግዳውስ ሁላችሁም ይህን ካላችሁኝ ሰነዱን በእኔ እግር ስር ለተተካው ለቆንሲል ኮንቲ ሊዮፖልድ ሰላም ቢል ይሰጥልኝ። ሁላችሁም ያው ናችሁ። በእኔ በሚኒሊክ ሀገር ተቀያየራችሁ እንጂ ከቶም አልተቀየራችሁ። በአንተ እግር ስር ተተካ የምትለውንም ከአሁኗ ሰዓት ጀምሮ እንዳንተው አሰናብቼዋለሁ። እንደዛማ አይሆንም ግርማዊ ጃንሆይ፣ ሆነ እንደዛ አይሆንም። አሁን ወዲያ ከፊት የዞር በል ብያለሁ። እሺ እንደዛ ከሆነ ከዚህ በኋላ የውጫሌ ውል የሚል ሰነድ የለንም፣ ፈርሷል። ይኸው በፊታችሁ ተቀጥቷል። አንተ እንዴት ብትደፍረኝ ነው ውሉን ከፊት የመቅደድ በል? እያያችሁት አይደል ያደረገው? ስማ አንተ ተኩላ፣ ለእኛ ብለህ አይደለም ይሄን ብጣት ወረቀት ለምን አንጀትን አትቀደውም? የእኛ ሰነድ ግልባት በእጃችን እስከቆየ ጊዜና ታሪክ አይቶ ይፈርድበታል። አንተ ብሎ የትልቅ መንግስት ተወጋይቴ ግርማዊት እመቤቴ፣ ግርማዊ ጃንሆይ ከጦርነት ይልቅ ነገሩን በንግግር ብንፈታው አይሻልም? አይሻልም? ምን የሆነው መስገር ሰው ነው እናንተ? መስገሪ? አዎ መስገር። ስማ አንተ ተኩላ፣ እኔ ሴት ነኝ፣ ጦርነትን አልሻም። በሀገሬ ከመጡብህ ግን ከተባርበራ አልሸሽም። ሂድ ነው ጦርነትን ይመርጣሉ ግርማዊት እመቤቴ። ግርማዊ ጃንሆይ እርስዎም ጦርነትን ይመርጣሉ? በጣም ጥሩ። እንግዳውስ የጣሊያን መንግስት ከዛሬ ጀምሮ በኢትዮጵያ ላይ ጦርነትን ያውጃል። አዎ የጣሊያን መንግስት በኢትዮጵያ ላይ ጦርነትን ያውጃል። ሂድ፣ መንገዱን ጨርቅ ያድርግልህ። ያንተ ወንድነትና የኔ ጸት ሴትነት እዚህ እንዳሻ በተፈራገጥክበት በሚል ክፍኝ ሳይሆን እዛው ጦር ሜዳ እንተያያለን።
መብራን ዝም አትበይ። ምሪኝ መንገዱን አሳይ። ለኢትዮጵያ የማልኩላትን የመሐላ ቃሌን እንድጠብቅርስ እንደ ዳኝነት የዳኝ ሕዝቤ እምዬ ባለቃሉ እምዬነቴን አታሳጭ። የሰው መውደድ ሐቄን አጽ አረመኔው የእብሪት ማርዳ በዓለም ፊት አታሳፍሪ። በዳኝነት እጅሽ ክንዴን ባርኪ። ደርናቸው እያሳየናቸው ካደረጉት ዋዛ እየነገርናቸው እያሳየናቸው ካደረጉት ዋዛ ያው ሰበርበራው ደቋታው ሲበዛ አራገሬ መንፋገለባጭ ብቻ ለብቻ ወዳጅም ሳቀ ጠላትም ከሳ አንድ በነበረው ዳኛው ተነሳ ሳንደርስባቸው እየደረሱ ተመለሱ። ተጠራራ የጎጃሙ ጀግና ባንዴው ተጠራርቶ አድዋ ዘመተ። የሶማሌው የሐረሩ ጀግና የወለጋው ጀግና ባንዴው ተጠራርቶ አድዋ ዘመተ። ዘመተ ጠጉርህ ነጩን በሬ ሽንፈት አስጎተተው። ሀገሬ ልጆች በሆኔ በስሜት ሁሉ ኢትዮጵያ ሀገራችን ነፃ የሚያወጡ እምዬ ምኒልክ የጣይቱ ባል የታወቀበት በማርያም መማል የኢትዮጵያ መሸነፍ መች ይታወቃል። ባልቻባ ነፍሶ ወይ ገበያው ጎራው ባንድ ላይ ተነስተው አድዋ ዘመዱ። በጧቱ ደረሱ ማለዳ ያን ወደ ጣሊያን አረጉት ፍሪዳው። አድዋ ተራራ በጥይት ታረሰ። የአድዋ ተራራ በጥይት ታረሰ። አድዋ ሜዳ ብዙ ደም ፈሰሰ። ጥቁር ነጭ ሲለብስ ነጭ ማቅ ለበሰ። ኢትዮጵያ ሀገሬ እናት ወዲያ ኢትዮጵያ ሀገሬ እናት ወዲያ አፄ ምኒልክ የተከበሩ አባቶቻችን የተከበሩ አርበኞቻችን የተከበሩ ሀገር ኢትዮጵያን ያላስደፈሩ ሸንተረር በዚህ ሐሩር ብዙዎች ወድቀዋልና ታገር ባለለት በአረንጓዴው ቢጫ በቀዩ ቀለም በአረንጓዴው ቢጫ በቀዩ ቀለም አሁን የተሰራ ነው የአርበኞች ደም መብራትናት በማናለብኝነት በመዘዘው አንቀጽ 17 ሽንፈት ገጠ የአውሮፓውያንን ቅኝ ገዢዎች አንገት ያስደፋ ውርደት ያከናነበ ገድል አድዋ ላይ ተጻፈ። ፍትሃዊነትን አልቀበልም ያሉ ጀግኖች አባቶቻችን ራሳቸውን አስከብረው ለአፍሪካውያንና ለሌሎች ጥቁር ሕዝቦች ተምሳሌት ሆኑ። እኛም የትላንት የአድዋ ልጆች ነን። የአድዋ ልጆች ህዳሴያችንን በጉባ በረሃ ላይ አንጸን ያኖርን የአድዋ ልጆች እኛ የጥቁር አፍሪካውያን ኩታ የጥቁር አፍሪካውያን ኩራት የአድዋ ልጆች
ልጆች ነን። የተለየለት አላስችላለው ያለ ነጋሪት ደሞ ጎንደር ልጅ የኢትዮጵያ ልጅ ወደር የለሹ ደሞ ለራበው ፈትፍቶ አጉራሹ ደሞ ለጠማው ፈትፍቶ አጉራሹ የኢትዮጵያ ልጅ ወደር የለሹ የኢትዮጵያ ልጅ ይምጦ ይዝለቁ የሚወዷቸው የሚጨነቁ ጠላትን ገጥመው የሚያስጨንቁ የአገሬ ልጆች መጥቶ ዘለቁ። አይጉሪ ምኒልክ እንዲህ ብለውሃል። በክብሪት ማንነት እሳት ቢጎዘጎዝ በነዳጅ ተፈጥሮ ነበልባል ቢገረዝ ጫሪ ጣልቃ ገብቶ እንጨቱን ከፋኳ አጋጅቶ ካልጫረ ቃጠሎ አይነሳም እንጨት በነዳጅ ላይ ስለተጨመረ። ጫሪ እንጂ የከፋ በነዳጅ በክብሪት ማንነታችን ላይ እጁን እያነሳ ከመቼ ወዲህ ነው ያልተጫረ ክብሪት ከነዳጅ ጋር ቃጠሎ የሚያስነሳ? አይውል ግብፅ ብትሞክር አባይ ተመርኩዛ ግብፅ ብትሞክር አባይ ተመርኩዛ ሱዳን ብትሞክር አባይ ተመርኩዛ እናት ሀገሬ ከአምላኳ በቀር ለነጭ አትገዛም። በጣም ዘኛ ለሚታጠር ዓለም አቀፍ ለማድረግ ነው። አይላቪው በጣም ማዘር ካንትሪ አይላቪው በጣም ማዘር ካንትሪ አሉ ልጆችሽ አይዞሽ አትፍሪ። እናመሰግናለን። አድዋ ተወልዶ የሚፈራ ልጅ አድዋ ተወልዶ የሚፈራ ልጅ ጎንደር ላይ ተወልዶ የሚፈራ ልጅ ኢትዮጵያ ተወልዶ የሚፈራ ልጅ የወገኑን ታሪክ የጀግኖችን ታሪክ የማይደግም ልጅ መወለድ አይደለም ማስወረድ ነው። አድዋ ገዳይ ከቁልቁለቱ አድዋ ገዳይ ከቁልቁለቱ ነጭ ሰው ገዳይ ገብቶ ተቤቱ የብረት ቁንጮ የመረመረው እጁ ተቃታ የሚሳት ነው። ተመልከቱ ግንባሩን አለው አትደነቁ ኢትዮጵያዊ ነው አለ። ልጁ ታልያዘው የአባቱን ጋሻ ልጁ ታልያዘው የአባቱን ጋሻ ስጡት ለምሽቱ ለመቆጥቆሻ ወንድ ልጅ ተወልዶታል ሆነ እንደ አባቱ ስጡት አመልባሉን ይፍተል እንደ እናቱ ወንድ ልጅ ተወልዶታል ተዋላጅሬ እንደሩት ተራራ ይልቀም እንደ በሬ ታሪ ብላ ቅላሽ ከናገር ያወቀው ዝናው ጨዋታው የሚናፍቀው ያዘው በእጅ ገጁ የሚደቀው ሀምሽ ገብቶ ጠላቱን ሁሉ የሚያስጨንቀው። እናመሰግናለን። እጅግ አድርገን እናመሰግናለን።